አሸንፋችኋልም፣ አትሸነፉም፣ አትረቱም፣ አትወድቁም። እንደ በረታችሁ ትቀጥላላችሁ፣ እንዳሸነፋችሁ ትቀጥላላችሁ። በጌታ በኢየሱስ ክርስቶስም በሕይወታችሁ ላይ ሆነ። ሻሎም ሻሎም። በመላው ዓለም ሆናችሁ ድምፅ የሚሰሙ ቅዱሳን እግዚአብሔር አምላክ ይባረካችሁ። ኤርትራውያን፣ ኢትዮጵያውያን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ለብዙ ሰዎች እንድታደርሱ ይሁን። ከተባረካችሁበትም ኮመንት ላይ ገብታችሁ አሜን እያላችሁ ይህን መልእክት ተቀበሉ። እግዚአብሔር አምላክ ይባረካችሁ። ነው ወንድማችሁ ነቢይ ሞገስ ክፈለው ነኝ ከኢትዮጵያ አዲስ አበባ። ዛሬ አንድ መልእክት ይዤ ወደ እናንተ መጥቻለሁ። የእግዚአብሔር ቃል በዘኍልቍ መጽሐፍ ምዕራፍ 13 ከቁጥር 1 እስከ 31 ባለው ክፍል ላይ እንደዚህ ይላል። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ወደ ከነዓን እየመራ በነበረ ጊዜ ላይ በመንገድ ላይ ብዙ ቻሌንጆችን እያለፉ ሲሄዱ ወደ ፋራን ምድረ በዳ በደረሱ ጊዜ እግዚአብሔር አምላክ ለሙሴ ተገልጦ እንደዚህ አለ። ሂድና ከነዚህ ሰዎች ከ12ቱ ነገድ አንዳንድ ነገዶችን ወይም ከነገዱ አንዳንድ ሰዎችን ሰለክት አድርጌ ወደ ከነዓን ምድር ላክ። አስቀድመው ሄደው ከተማይቱን መስለል አለባቸው። አስቀድመው ሄደው በከተማይቱ ላይ ያለውን ነገር አይቶ መመለስ አለባቸው። አስቀድመው ሄደው ከተማይቱን አጥንተው መመለስ አለባቸው። ምክንያቱም 12 ነገድ ሄደው በአንድ ጎራ፣ በአንድ ቤት፣ በአንድ አካባቢ ሊኖሩ ስለማይችሉ ምናልባት ሄደው የተለያየ አካባቢዎቹን ለራሱ ነገድ የመሆኑን አጥንተው ይመለሱ ብሎ ተናገረ። ሙሴም 12 ሰላዮችን መረጠ፣ ወደ ከነዓን ላከ። እነዚህ ሰላዮች 40 ቀን ሄደው ከተማይቱን ከነዓንን ሰልለው ሲመለሱ ሁለት ሐሳብ ይዘው ነው የተመለሱት። 10 ሰዎች በአንድ ላይ ሆነው አንድ ነገር ይዘው መጡ። እግዚአብሔር አምላክ እንደተናገረው ከተማይቱ ወተትና ማርን ታፈሳለች እና ጠለዚስ በከተማይቱ ላይ ብዙ መልካም ነገሮች አሉ። በተመሳሳዩ ከተማይቱ እጅግ የተመሸገች ከተማ ናት። ለኑሮ ምቹ ቢሆንም ነገር ግን ነፍሊም እኔቅ ልጆች በዛ ከተማ አሉ። ስለዚህ እችን ከተማ መውረስ ለኛ እጅግ በጣም ከባድ ነው ብሎ ለሕዝቡ ሐዘን ይዘው መጡ። 10 ሰዎች ወይም 10 ሰላዮች። 2 ሰላዮች ደግሞ ኢያሱና ካሌብ የሚባሉ መጡና እንደዛ አሉ። ሕዝቡ እነዚህ የ10 ሰዎቹን መርዶ ከሰሙ በኋላ፣ መጥፎ ዜና ከሰሙ በኋላ በሙሴ ላይ ጮሁ። ሙሴም ወደ እግዚአብሔር ያለቅሳል። ሕዝቡ ጋጋታ ጫጫታ ነው። ከዛ ኢያሱና ካሌብ አንድ ነገር አደረጉ። ሕዝቡን በሙሴ ፊት ዝም አሰኙና ይላል የእግዚአብሔር ቃል ሲናገር ቁጥር 31 ላይ ሕዝቡን በሙሴ ፊት ዝም አሰኙና አንድ ነገር ተናገሩ። ማሸነፍ እንችላለንና እንውጣና እንውረሳል። ክብር ለኢየሱስ ሲሆን ወገኖቼ፣ እነዚህ 10 ሰላዮች ይዞ የመጡት መልእክት፣ ይዞ የመጡት መርደው በዛች ከተማ ነው። 2 ሰዎችም እኮ የነቅን የነፍሌም ልጆቹንም እኮ አይተዋል። ከተማይቱም እንደተመሸገች አይተዋል። እጅግ በጣም ጽኑ ከተማ እንደሆነችም አይተዋል። ነገር ግን የተስፋ ቃላቸውን ሲያስቡ ልካስ ትወርሳላችሁ የሚል ቃል አላቸው፣ ትገባላችሁ የሚል ቃል አላቸው። ያንን ቃል ሰምቶ እንደገና ከተማ መመሸግ፣ እንደገና ለነፍሌም ልጆች ለእኔቅ ልጆች እጅ መስጠት አላስፈላጊ እንደሆነ ስላወቁ እንደዛ አሉ። ማሸነፍ እንችላለን። ያ ማለት ኦልሬዲ የጠነከረ ነገር አለ ማለት ነው። ግን የሚናገሩት ምንድን ነው? ማሸነፍ እንችላለን። we have a chance to win them። ማሸነፍ እንችላለን፣ እድል አለን፣ ተስፋ አለን። እግዚአብሔር የተናገረውን ከተማ አሸንፈን እንወርሳለን እያሉ ነው ማለት ነው። ዛሬ እናንተ እንደዚህ ብዬ እጸልያለሁ። እግዚአብሔር ተናግሮ ከእግዚአብሔር ሰምታችሁ ቀን ጊዜ እየጠበቃችሁ ከተስፋችሁ ከድላችሁ ጋር ልትገናኙ ስትሉ በመካከል እየገባ የእናንተን ነገር የሚበጠብጥ መርዶ መጥፎ ዜና እያመጣ ያለ እጅ ይወገዳል። እናንተ ግን አሸንፋችሁ ትወርሳላችሁ፣ አሸንፋችሁ ትገባላችሁ፣ አሸንፋችሁ ትገለጣላችሁ። በምድርቱ ላይ በኢየሱስ ስም በማሸነፍ ቅባት ትንቀሳቀሳላችሁ። ኢያሱና ካሌብ እንደዚያ አሉ። ማሸነፍ እንችላለን፣ ግደለም። እነሱንማ አይተናል፣ የእኔቅ ልጆቹን አይተናል፣ ረጃጅሞቹን የነፍሌም ልጆቹን አይተናል። ነገር ግን እኛ የማሸነፍ ተስፋ አለን። እግዚአብሔር ለአባታችን ለአብርሃም የተናገረው ክዳን አለ። ሕዝቢ ዘሪ በባዕድ ሀገር ይገዛል ለ400 ዓመት፣ ከዛ በኋላስ ወደዚች ከተማ ይገባል ተብለናል እንጂ ተሸንፋችሁ ምድረ በዳ ላይ ትቀራላችሁ አልተባልንም። ወገኖቼ፣ ጠላት ምንም አይነት ቀዳዳ ፈልጎ መሃል ላይ የሆነ ነገር በእናንተ ላይ ቢዘራ ማለት ያለባችሁ ይህንን ነው። እግዚአብሔር የተናገረኝ ኪዳን አለኝ፣ እግዚአብሔር የገባልኝ ተስፋ አለኝ፣ እግዚአብሔር የገባልኝ ታሸንፋለህ የሚል ድምፅ አለኝ እያላችሁ ትቀጥላላችሁ። ዛሬ በተለያየ ዓለም ውስጥ ሆናችሁ እግዚአብሔር የተናገረው ያልሆነላችሁ የመሰላችሁ፣ እግዚአብሔር የተናገረው ነገር የቀረላችሁ የመሰላችሁ፣ የማይሆን የመሰላችሁ ሰዎች ለእናንተ ይጸልያለሁ። በናዝረቱ ጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ እናንተ በማሸነፍ ቅባት ትንቀሳቀሳላችሁ፣
በድል ቅባት ትንቀሳቀሳላችሁ። እግዚአብሔር ወዳየላችሁ በማሸነፍ ወዳችሁ ትገባላችሁ። በመላው ዓለም ሆናችሁ ይህን ቋንቋ የምትሰሙ በሙሉ ይህን መልእክት አሜን ያላችሁ ተቀበሉ። እያሸነፋችሁ ነው፣ አሸነፋችኋልም፣ ታሸነፋላችሁ። በጌታ በኢየሱስ ክርስቶስ ስም ቃል በሕይወታችሁ ላይ ተፈጸመ። ኢያሱና ካሌብ በሚገርማችሁ ማሸነፍ እንችላለንና እንውጣና እንውረስ ባሉት ልክ እነሱ ናቸው ሄደው ወደ ከናን የገቡት። 10 ሰላዮቹ እዛው ነው የጠፉት። ሕዝቡም ስላላመነ ሙሴም ስላልተቀበለ አይታችኋል። ካመናችሁ በኢየሱስ ክርስቶስም ልናገር እናንተ ትደርሳላችሁ። እግዚአብሔር ወዳየላችሁ፣ እግዚአብሔር ወደ ተናገራችሁ፣ ከእግዚአብሔር ወደ ሰማችሁ ትገባላችሁ። ሁኔታ ከበደ፣ የሆነ ነገሮች ከአቅማችሁ በላይ ሆነ፣ ከጠበቃችሁት በላይ ሆነ፣ የዘገየባችሁ ምዕራፍ አለ። እግዚአብሔር የተናገረውን ተስፋን ጠላት ለማደብዘዝ ብዙ ነገር ይዞ መጣ። እኔ መልእክተኛ ነኝ፣ ነቢይ ነኝ፣ እናገራለሁ፣ እጸልያለሁ። ከዚህ ሰዓት ጀምሮ በኢየሱስም አሸንፋችሁ ትወርሳላችሁ፣ በልጣችሁ ትገኛላችሁ፣ አሸናፊ ሆናችሁ ትወርሳላችሁ። ተፈጸመ በኢየሱስ ስም፣ ተፈጸመ በኢየሱስ ስም፣ ተፈጸመ በኢየሱስ ስም። ይህን መልእክት ከተቀበላችሁ በተለየ ጸሎት አርዕስት ላይ በተለየ ጸሎት አጀንዳ ላይ የተቸገራችሁ ያላችሁ ሰዎች ካላችሁ፣ የዘገየባችሁ ነገር ካላችሁ እጸልያለሁ። ኮሜንት ላይ ሃይ በሉኝ፣ ስልካችሁን አስቀምጡ፣ ደውሉልኝ፣ ጸልላችኋለሁ። እግዚአብሔር አምላክ ከነገሮቻችሁ ጋር ያገናኛል። አሸንፋችሁ ትወርሳላችሁ። ጋድ ብሌስ ዩ።